እና አሁንም እንግዲህ ወደዚያው በድጋሚ ተመልሰዋል። አዳማ ላይ ነበር ይደረጋል ተብሎ የነበረው ግን በአንዳንድ ምክንያቶች አዳማ ላይ የሚደረገው ጨዋታ ሳይሳካ ቀርቶ የሜዳ ለውጥ ተከናውኗል። በሸገር ደርቢ ዛሬ ቅዱስ ጊዮርጊስ ባለሜዳ ሆኖ ኢትዮጵያ ቡናን 11 ሰዓት ላይ ይገጥማል። የ12ኛ ሳምንት ተስተካካይ ጨዋታ ነው የሁለቱ ክለቦች ጨዋታ። ዛሬ ቅዱስ ጊዮርጊስ የሚያሸንፍ ከሆነ የፕሪሚየር ሊጉ መሪ ይሆናል እና የነጥብ ክምችቶችን 28 በማድረስ ከኢትዮጵያ መድን ጋር ያለውን የነጥብ ልዩነት ወደ 2 አስፍቶ ነው እንግዲህ የሊጉ አናት ላይ የሚቀመጠው። አሁን በመካከላቸው የነጥብ ልዩነት አንድ ብቻ እንደሆነ ይታወቃል። ኢትዮጵያ ቡና የሚያሸንፍ ከሆነ ደግሞ 20 ነጥብ ይደርስና ወደ 5ኛ ደረጃ ከፍ ይላል። ከጊዮርጊስ ጋር ያለውን የነጥብ ልዩነት ወደ 5 ያጠባል ኢትዮጵያ ቡና የሚያሸንፍ ከሆነ እና በጣም መጥፎ የውድድር ዓመት አሳልፏል እያልን ግን ይሄ ነጥብ ልዩነቱን ካየነው 5 ነው የሚሆነው ዛሬ የሚያሸንፍ ከሆነ እና ከዛሬው ጨዋታ ውጪ ባለው ልዩነት የምናሰላው ከሆነ የ8 ነጥብ ልዩነት ነው በሁለቱ ክለቦች መካከል ያለው። የሁለቱን ክለቦች የእርስ በርስ ግንኙነት ከተመለከትን ግን ያው በቅርብ ጊዜያት ቅዱስ ጊዮርጊስ በደንብ የሸገር ደርቢ የበላይ ሆኖ እየተመለከትን ያለው ክለብ ነው። ከመጨረሻ 10 ጨዋታዎች ኢትዮጵያ ቡና ያሸነፈው አንድ ብቻ ነው። ቅዱስ ጊዮርጊስ 5 ጨዋታዎችን ያሸንፏል እና ምን ያክል ልዩነት በመካከላቸው በቅርብ ጊዜያት እየተፈጠረ እንዳለ በደንብ ማሳያ ይመስለኛል። በ10 ጨዋታ ቅዱስ ጊዮርጊስ 14 ግቦችን አስቆጥሯል በመጨረሻ 10 ጨዋታዎች። ኢትዮጵያ ቡና ደግሞ 5 ግቦችን ብቻ ነው ያስቆጠረው። ምናልባት እንግዲህ የእርስ በርስ ግንኙነቱን በደንብ እያቀረብ ነው ምን መጣ ከሆነ ደግሞ የጊዮርጊስ የበላይነት በደንብ ከፍ እያለ ይመጣል። ለምሳሌ የመጨረሻ 5 ጨዋታቸውን ከተመለከትን ቅዱስ ጊዮርጊስ 4 ጊዜ ያሸንፏል። ኢትዮጵያ ቡና አንድ ብቻ ነው ያሸነፈው። በአዲስ አበባ ስቴዲየም የነበረው የ3-1 ድል ነው የሚታወሰው። ከዚያ ውጪ በተቀሩት 4 ተከታታይ ጨዋታዎች ቅዱስ ጊዮርጊስ ያሸንፏል እና ጊዮርጊስ በመጨረሻ 2 ጨዋታዎች ብቻ እንኳን 8 ግቦችን አስቆጥሯል በኢትዮጵያ ቡና ላይ 4-1 እና 4-0 ያሸነፈባቸው ባለፈው የውድድር ዓመት የፕሪሚየር ሊጉ የደርሶ መልስ ጨዋታዎች እንደነበሩ እናስታውሳለን። በዚህ ጊዜ ኢትዮጵያ ቡና 1 ግብ ብቻ ነው ያስቆጠረው እና ምን ያክል ልዩነት እንዳለ መቼም ከዚህ በላይ በደንብ ማሳያ ያለ አይመስለኝም እና ደግሞ እንዴት ጊዮርጊስ ደርቢውን እየተቆጣጠረው እንደመጣ በተለይ የመጨረሻ 2 ጨዋታዎች በደንብ ማሳያ ይመስሉኛል እና ጥሩ ማለት አንዳንዱ በጣም አስከፊ ነው የሚባለው አሁን ኢትዮጵያ ቡና በጣም ጥሩ በነበረባቸው በካሳይ አራጌ እየተመራ በጣም ጥሩ ጊዜ ያሳልፋል በምንልባቸው ጊዜያቶች ሳይቀር ጊዮርጊስ በቀላሉ መንገድ ነው ባለፈው ዓመት ጨዋታዎችን ሲያሸንፍ የነበረው። ከ2007 እስከ 2012 የነበሩ የሁለቱ ክለቦችን ጨዋታዎች መቼም ብዙዎች የሚያስታውሷቸው ይመስለኛል። እንዲያው በመፈራራት የሚጠናቀቁ እግር ኳስ ጨዋታ ብቻ ሳይሆን ለክብር የሚደረግ ጨዋታም ይመስል ነበር። አብዛኞቹ ጨዋታዎች በአቻ ውጤት ነበር የሚጠናቀቁት እና በእነዚህ በጠቀስኳቸው ዓመታት ውስጥ ከተደረጉ 9 ጨዋታዎች መካከል 3ቱ ብቻ ናቸው በመሸናነፍ የተጠናቀቁት። የተቀሩት ጨዋታዎች በሙሉ ወይ 1-1 አሊያም 0-0 ነበር የሚጠናቀቁት። እንዲያውም አብዛኞቹ ጨዋታዎች ግብ አይቆጠርባቸው 0-0 ነበር የሚጠናቀቁት እና እንግዲህ ሰው አዲስ አበባ ስቴዲየም ከትሞ የሀገሪቱን ትልልቅ ክለቦች ምናልባትም በኢትዮጵያ እግር ኳስ ትልቁን ደርቢ እየተመለከተ ያለ ግብ የሚጠናቀቁ ጨዋታዎች ነበሩት ይበዙት ነበርና የሸገር ደርቢ ወደ አሰልችነት ሄዷል የሚል ጥያቄ ይነሳበት ነበር። ግን የኢትዮጵያ ፕሪሚየር ሊግ በዲኤስቲቪ መተላለፍ ከጀመረበት ጊዜ አንስቶ የሁለቱ ክለቦች ጨዋታ በሊጉ ከሚደረጉ በጣም አዝናኝ ከሆኑ የእርስ በርስ ግንኙነቶች መካከል አንደኛው እየሆነ መጥቷል። ባለፉት 2 ዓመታት በተለይ ይሄንን በሚገባ ተመልክተናል። እንግዲህ ዘንድሮ ለመጀመሪያ ጊዜ ነው የሚገናኙት በውድድር ዓመቱ እና በምን አይነት መልክ ዘንድሮስ የሁለቱ ክለቦች ጨዋታ ይከናወናል የሚለው እንደዚሁ በጣም ትልቁን ትኩረት የሚስብ ነው። እንግዲህ በወቅታዊ አቋማቸውን ከተመለከትን ምናልባት ደርቢውን ትንሽ አጓጊ ሊያደርገው የሚችለው በቅርብ ሳምንታት ቅዱስ ጊዮርጊስም ቢሆን በኢትዮጵያ ቡና ልክ አይሆኑ እንጂ የውጤት መቀዛቀዞች አሉ። ግን እንዲያው ላይም ከተመለከት ነው እና በቀጥታ በማሸነፍና በመሸነፍ የምንለካው ከሆነ ደከም ያለው ክለብ ኢትዮጵያ ቡና ነው። ስለመናገር የመጨረሻ ጨዋታውን አሸንፏል። የአሰልጣኝ ለውጥ አድርጎ ነው የሚጫወተው ኢትዮጵያ ቡና በፕሪሚየር ሊጉ። አሰልጣኙን ከቀየረ በኋላ አንድ ጨዋታ ብቻ ነው ያሸነፈው። አሁንም ቢሆን አዳማ ከተማ 3-0 ያሸነፈበት ጨዋታ ነው የሚጠቀሰው። የተቀሩት ጨዋታዎች ላይ ኢትዮጵያ ቡና በጣም እየተቸገረ ነው ያለው እና አንዳንድ ጨዋታዎችን የሚሸነፍበት መንገድም እንግዲህ ቡና የቀደመው ነው ወይ ብለን ጥያቄ እንድናነሳ የሚያስገድር ነው። ቅዱስ ጊዮርጊስ 7 ተከታታይ ጨዋታዎችን አልተሸነፈም ግን
ይህንን ስል እንዲያው ቅዱስ ጊዮርጊስ ፍጹም በጣም ጠንካራ ክለብ ነው ማለት አይደለም። 3 ጨዋታዎችን ነው ከመጨረሻ 7 ጨዋታዎች ያሸነፈው። ስለዚህ በተቀሩት 4 ጨዋታዎች አቻ ተለያይቷል እንደማለት ነው እና ይሄ መቼም ለቅዱስ ጊዮርጊስ ጥሩ ነው ብዬ መናገር አልችልም እና በጣም ወጥ ጥሩ ብቃት ላይም ብሎ መናገርም አይቻልም። በሊጉ በጣም በጥንካሬ እና በመከላከል በጣም አደረጃጀታቸው ጠንከር ያሉ ክለቦች ሲገጥሙት እንደሚቸገር በደንብ ተመልክተናል። ከፋሲል ከነማ ጋር የነበረው ጨዋታ ምናልባት በውድድር ዓመቱ ቅዱስ ጊዮርጊስ አንድ ጨዋታ ብቻ ነው እስካሁን ድረስ በኢትዮጵያ ፕሪሚየር ሊግ የተሸነፈው እና እሱም ጨዋታ በፋሲል ከነማ የተሸነፈበት ጨዋታ ነው እና ያ ጨዋታ ምን አይነት መልክ እንደነበረው ብዙዎቻችን እናስታውሳለን። እንዴት ፋሲል ወደ ኋላ ፈግፍጎ ሲከላከል እንደነበረ እና በመልሶ ማጥቃቶች ድሎችን ይፈጥር እንደነበር በደንብ አስተውለናል እና ታፈሰ ያስቆጠረው ያ ምትሃተኛ ግሩም ግብ ሁሉን ነገር ቀያሪ ነው እውነት ለመናገር ግን ደግሞ አንዳንድ የኢንዲቪጁዋል ብሪሊያንቶች ብቻ ሳይሆኑ ግን ፋሲል ከነማ እውነት ለመናገር በዚያ ጨዋታ ላይ በጣም ጥሩ በጣም የተሻለው ቡድን ነበር እና እንግዲህ ዛሬ ኢትዮጵያ ቡና በድጋሚ ቅዱስ ጊዮርጊስ በውድድር ዓመቱ ሁለተኛ ጨዋታ እንዲሸነፍ ምክንያት ይሆናል ወይ እሱን እናያለን። ግን ለሁሉም በጣም በትልቅ ደረጃ የሚጠበቅ ጨዋታ ነው የሁለቱ ክለቦች ጨዋታ እና ዛሬ 11 ሰዓት ላይ የ45ኛው የሸገር ደርቢ ይከናወናል። ከዚያ ውጪ ነገ ሌላ በፕሪሚየር ሊግ አንድ ተስተካካይ ጨዋታ ይደረጋል። ወላይታ ድቻ ከሲዳማ ቡና 11 ሰዓት ላይ በኢትዮጵያ ፕሪሚየር ሊግ የሚደረግ ተስተካካይ ጨዋታ ነው። ከዚያ በኋላ ከቀናት ረፍት በኋላ ደግሞ የኢትዮጵያ ፕሪሚየር ሊግ በመደበኛ መርሃ ግብሮቹ የሚከናወን ይሆናል። የዱባይ ማራቶንን እንመልከት። ዛሬ ከ3 ዓመት በኋላ የዱባይ ማራቶን ይደረጋል። በወንዶችም በሴቶችም ኢትዮጵያውያን አትሌቶች በውድድሩ ላይ ይሳተፋሉ። ሩቲያ በሴቶቹ ከሚጠበቁ አትሌቶች መካከል አንደኛዋ ነች። በ2018 የበርሊን ማራቶንን በሁለተኛ ደረጃ እንዳጠናቀቀች እናስታውሳለን። ዛሬ በዱባይ ማራቶን ከሚሳተፉ አትሌቶች መካከል በጣም ምርጥ ሰዓት ያላት አትሌት እቺ ነች እና እንግዲህ በተሻለ ሰዓትም የማሸነፍ ቅድመ ግምት እንደዚሁ ተሰጥቷታል። ጉተሜ ሾኔ ሌላ በውድድሩ የምትሳተፍ ኢትዮጵያዊት አትሌት ነች። ገለቴ ቡርቃ ለረጅም ዓመታት በአትሌቲክስ ውስጥ የምናውቃት አትሌት ዛሬ በዱባይ ማራቶን ትሳተፋለች። ከዚያ ውጪ በቅርብ ጊዜያት በማራቶን ውስጥ ስማቸውን በጉልህ እያጻፉ ካሉ አትሌቶች መካከል አንዷ የሆነችው ኢትዮጵያዊት ስራነሽ ይርጋ በውድድሩ ትሳተፋለች። በ2022 ብቻ 3 ማራቶኖችን አሸንፋለች። ይሄ በጣም የሚያስደንቅ ነው። መቼም የትልልቅ ስም ያላቸው ማራቶኖች አይደሉም፣ ግን በአንድ አመት 3 ማራቶን ብቻውን መሮጥ በጣም የሚያስደንቅ ነው እና በ2023 ደግሞ እንግዲህ የመጀመሪያ ማራቶን ውድድሯን ታደርጋለች። ምን አይነት ውጤት ይመዘገባል የሚለው ይጠበቃል። ግን በጣም ጠንካራ ፉክክር ሊሆን እንደሚችል ከወዲሁ ብዙዎች እየገመቱ ይገኛሉ። በወንዶቹ 4 ኢትዮጵያውያን አትሌቶች ይሳተፋሉ። ጸጋዬ መኮንን የ2018 የዱባይ ማራቶን አሸናፊ ነበር እና እንግዲህ በውድድሩ ለመጨረሻ ጊዜ ከተደረጉ ውድድሮች መካከል የቅርብ ጊዜ አሸናፊው እሱ ነው ማለት ነው እና ክብሩን ለማስጠበቅ እና የቅርብ ጊዜ አሸናፊነቱን ለመድገም ዛሬ በውድድሩ ላይ ይጠበቃል። ከዚያ ውጪ ፍቅሬ በቀለ በሊንዝ ማራቶን አሸናፊ እንደነበር እናስታውሳለን። ይሄ ኢትዮጵያዊ አትሌት እንደዚሁ ዛሬ እሱም ከተወዳዳሪዎች መካከል ለአሸናፊነት ቅድመ ግምት ያገኘው አትሌት እሱ ነው። አበራ ኩማ በሮተርዳም ማራቶን አሸናፊ የነበረ አትሌት ነው። ይሄም ከአሸናፊዎች ለአሸናፊነት ግምት ከተሰጣቸው አትሌቶች መካከል አንደኛው ነው። ገብረ ጻዲቅ አብረሃ እሱም እንደዚሁ በዛሬ ውድድር ላይ ይጠበቃል። 4 ማራቶኖችን አሸንፏል እና በቅርብ በአሸናፊነት የምናስታውስበት ማራቶን በሉቢያና ያሸነፈበት ማራቶን ነው እና እሱን ክብሩን ይደግማል የሚለው እንደዚሁ ይጠበቃል። እነዚህ አትሌቶች የካፍ የቻምፒዮንስ ሊግ ውድድር እየተደረገ የምድብ የመጀመሪያ ጨዋታዎች ናቸው እየተደረጉ የሚገኙት። ትላንትና 2 ጨዋታዎች በመድረኩ ተደርገዋል። ዛማሌክ በሜዳው ተሸንፏል። ከዚያ ውጪ ራጃ ትላንትና አሸንፏል። እነዚህን ውጤቶች እንመለከታለን። ዛሬ በካፍ ቻምፒዮንስ ሊግ የሚደረጉ ጨዋታዎች አሉ። በርከት ያሉ ጨዋታዎች ናቸው። እነማን ይገናኛሉ የሚለውን እናነሳለን። የክለቦች የዓለም ዋንጫ ዛሬ ፍጻሜውን ያገኛል። ሪያል ማድሪድ ከአልሂላል የፍጻሜ ተፋላሚ ናቸው። ስለ ሁለቱ ክለቦች ጨዋታ እናነሳለን። ከዚያ ውጪ የደረጃ ጨዋታም አለ በዚህ ውድድር። በእነሱ መርሃ ግብሮች እናነሳለን። በአውሮፓ ሊጎች ትላንትና የሳምንቱ ማስጀመሪያ ጨዋታዎች ተደርገዋል። በጣሊያን ሴሪአ ትላንትና ሚላን በሜዳው ከቶሪኖ ጋር ተጫውቷል። በብዙ ትግልም ቢሆን ትላንትና ጨዋታውን አሸንፎ ወጥቷል። ግን የተሻለው ቡድን እውነት ለመናገር ቶሪኖ ነበር። ዛሬ የሚደረጉ ጨዋታዎች አሉ በተለያዩ የአውሮፓ ሊጎች። በተለይ
በእንግሊዝ ፕሪሚየር ሊግ ዛሬ የሚደረጉ ጨዋታዎች አሉ። በኤሚሬትስ አርሰናል ከብሬንትፎርድ የሚያደርጉት ጨዋታ የብዙዎችን ትኩረት ያገኘው ጨዋታ ነው። የሊጉ መሪ እንደሆነ ይታወቃል አርሰናል። ብሬንትፎርድ ደግሞ በውድድር ዓመቱ ትልልቅ ቡድኖችን በማሸነፍ ማይታማ ቡድን ነው እና የሁለቱ ክለቦች ጨዋታ ዛሬ ይጠበቃል። ከዚያ ውጪ እንግዲህ በሌሎች ጨዋታዎች አሉ ዛሬ የሚደረጉ። አስቀድሞ በለንደን ደርቢ ዌስትሃም ከቼልሲ የሚያደርጉት ጨዋታ በምሳ ሰዓት ጨዋታ ዛሬ የሚደረገው መርሃ ግብር ነው። ዌስትሃም በጣም የተዳከመ ጊዜ ላይ ነው የሚገኘው፣ ግን ቼልሲም ቢሆን ያን ያክል የጎመራ ወቅት እያሳለፈ ነው ብሎ መናገር አይቻልም። ሁለቱም እየተቸገሩ ያሉ ክለቦች ናቸው። ግን የችግሩ መንጸር በአንጻራዊነት ከለካ ነው የዌስትሃም ስር የሰደደ ነው እንደሚታወቀው። ፉላም ከኖቲንጋም ፎረስት፣ ሌስተር ሲቲ ከቶተንሃም እንደዚሁ ክሪስታል ብራይተን እና ሳውዛምፕተን ከወልቭስ፣ በርንማውዝ ከኒውካስል ዛሬ የሚደረጉ ጨዋታዎች ናቸው። ነገ በፕሪሚየር ሊጉ የሚደረጉ ጨዋታዎች አሉ። እስከ ሰኞ ድረስ ነው የዚህ ሳምንት 23ኛ ሳምንት ጨዋታዎች በእንግሊዝ ፕሪሚየር ሊግ የሚደረጉት። እንመለከታቸዋለን ሁሉንም መርሃ ግብሮች። በስፔን ላ ሊጋ እንደዚሁ ጨዋታዎች አሉ። የ21ኛ ሳምንት ጨዋታዎች ናቸው የሚደረጉት ዛሬ አትሌቲኮ ማድሪድ ከሜዳው ውጪ ከሴልታ ቪጎ የሚያደርገው ጨዋታ ከዛሬ ከሚከናወኑ ጨዋታዎች መካከል የሚጠበቀው ነው። ከዚያ ውጪ ሴቪያ ከማዮሪካ ጥሩ ጨዋታ ይታይበታል ተብሎ የሚጠበቅ ጨዋታ ነው። በጣሊያን ሴሪአ እንደዚሁ ጨዋታዎች አሉ። ምናልባት ብዙዎች ለማየት የሚመርጡት ጨዋታ ዛሬ ላዚዮ ከአታላንታ የሚያደርጉት ጨዋታ በጣም ግሩም ጨዋታ ይሆናል ተብሎ ነው የሚጠበቀው። ምሽት 4:45 ላይ ይደረጋል። ሮማ ይጫወታል። ሳስኡሎ እንደዚሁ ዛሬ ጨዋታቸውን ከሚያደርጉ የሴሪአ ክለቦች መካከል ናቸው እና እናነሳቸዋለን። በ22ኛ ሳምንት እነማን ይገናኛሉ የሚለውን። በፈረንሳይ ሊግ 1 እንደዚሁ ጨዋታዎች አሉ። በቅርብ ሳምንታት በጣም ችግር ውስጥ እየገባ የሚገኘው ፓሪስ ሰን ዠርማ ከሞናኮ ጋር ዛሬ ከሜዳ ውጪ ይጫወታል። ወቅታዊ አቋሙ ሞናኮ በጣም የተሻሻለ እንዳለ ይታወቃል። ፓሪስ ሰን ዠርማ ደግሞ በተቃራኒው በመጥፎ የውጤት ጉዞ ላይ ነው የሚገኘው። ከኮፕ ደ ፍራንስ ውጪ እንደሆነ እናስታውሳለን። ባለፈው ሳምንት በማርሴ ተሸንፎ በምንጊዜም ተቀናቃኙ ማርሴ ተሸንፎ እና ምን አይነት ምላሽ ይሰጣል ከዚያ ጨዋታ በኋላ የሚለው ይጠበቃል። ከዚያ ውጪ ሊዮኔል ሜሲ በዚህኛው ጨዋታ ላይ ላይኖር እንደሚችል በስፋት እየተነገረ ነው የሚገኘው። በሌሎች ሊጎች የሚደረጉ ጨዋታዎችንም እንደዚሁ ጊዜ የሚኖረን ከሆነ እንመለከታቸዋለን እና በአጫጭር ጉዳዮችም የተወሰኑ የምናነሳቸው ጉዳዮች አሉ። በተለይ የፊፋ የ2022 የአመቱ ምርጥ ተጫዋች ለመባል የመጨረሻ 3 እጩዎች ይፋ ተደርገዋል እና እንግዲህ እጩዎቹ እነማን ናቸው የሚለው እናነሳለን። ግን አድማጮቻችን እኛ እጩዎችን ከመናገራችን አስቀድሞ የነሱ የ2022 ምርጡ ተጫዋች ማን ነው የሚለውን በ8222 ሊልኩልን ይችላሉ። በጣሊያን ሴሪአ ቪክቶር ኦሲሜሄን የወሩ ኮከብ ተብሎ ተመርጧል። የጥር ወር እናነሳዋለን። በጣም አስደናቂ ጊዜ ነበር እውነት ለመናገር። ከዚያ ውጪ ከ2018-19 የውድድር ዓመት ጀምሮ በአውሮፓ ያሉ ታላላቅ 5 ሊጎች በውጪ ደረጃ ያወጡት ገንዘብ ይፋ ሆኗል እና ከአንደኛ እስከ 8ኛ ካለው ደረጃ 8ቱንም ደረጃ የእንግሊዝ ክለቦች ይዘዋል። ያምን ያክል ገንዘብ እንደሚያወጡ መቼም በዚህኛው የጥር የዝውውር መስኮት ብቻ እንኳን አይተናል አይደል? ቼልሲ ብቻውን እንዴት ከአራቱ የአውሮፓ ሊጎች ድምር ወጪ በላይ እንዳወጣ ተመልክተናል እና የሚጠበቅ ይመስለኛል። ግን ከሌሎችስ ሊጎች እስከ 12 ባለው ዝርዝር ውስጥ እነማን ተካተቱ የሚለውንም እንደዚሁ ለአድማጮቻችን እናደርሳለን። ሀሳብ፣ አስተያየት፣ ጥያቄ፣ የትኛውም አይነት ተሳትፎ ካለ 8222 የእነሱን ሀሳብ ለመቀበል ዝግጁ ነው። ከወዲሁ እያደረጋችሁ እንዳላችሁት 8222 ላይ አድማጮቻችን ሀሳብ አስተያየት፣ ስለ ክለቦቻችሁ ያላችሁን ጥያቄ እንዲሁም ቀደም ብለን እንዳነሳ ነው የእናንተ የ2022 ምርጥ ተጫዋች ማን ነው የሚለውን እሱን በ8222 ላይ ላኩልን። ስፖርት መረጃዎቻችንን እያቀረብን እንቀጥላለን። ከመሸጋገሪያ በኋላ ተመልሰን እንገናኛለን።